በጣም የሚጣፍጥ ቆንጅዬ ዶሮ ወጥ እንሰራለን ዛሬ። ሽንኩርቴን በመላጥ ነው የጀመርኩት። ሽንኩርቱን በዛ አድርጌዋለሁኝ። ስልሱን በዛ ያለ እና ወፈር ያለ እንዲሆንልኝ ስለፈለኩኝ ማሽኑን በቀላሉ ለመፍጨት እንዲመቸው እንደዚህ ትንሽ ደቀቅ አድርጌ ከተፍኩት። ሽንኩርትን ይሄንን የሚያክል ሆኖልኛል። በጣም ብዙ ነው ግን የምፈልገው ነው እና ሽንኩርቴን ቀስ አድርጌ ደቀቅ አድርጌ በማሽን ከትፈዋለሁኝ እንደዚህ። ከዛ ድስቱ ጋር ገልብጬ ቀስ እያረኩኝ በደንብ ከድኜ በእንፋሎቱ እንዲበስል አረገዋለሁኝ። እንደዚህ ውሃውን ትንሽ መጠጥ እስከሚል ድረስ አቁላለዋለሁኝ። ሽንኩርቱን እንደዚህ በጣም ጥሩ አድርጎ በደንብ በስሎልኛል። የሽንኩርቱን ከለር እንደዚህ ዳርክ ብራውን ሆኗል። ውሃ የነበረው ሁሉ የለም። ከዛ የሚበቃኝን ዘይት ተጨመርኩበት። እሱም በደንብ አድርጌ ጊዜን ወስጄ አቁላለዋለሁኝ። አሁን በደንብ ተቁላልቷል። የበርበሬ ድልህ የሚበቃኝን በደንብ አድርጌ ጨምራለሁኝ። እሱም ከሽንኩርትና ከዘይቱ ጋር በደንብ አድርጌ አዋህደዋለሁኝ። እሳቱ ትንሽ ቀንሼ ምንም ነገር ሳልጨምር ውሃም ምንም ነገር ሳልጨምር እንዲሁ እንደዚሁ አቁላለዋለሁኝ። ነጭ ሽንኩርት ጨው ጨምሬ ነበር የከተፍኩት፣ እሱ ጨምራለሁኝ። አንድ ሹራ ማንኪያ ኮረሪማ ጨምራለሁኝ። እንደዚህ ጥሩ ሆኖ በስሎልኛል። አሁን ትኩስ ውሃ ጨምራለሁኝ በደንብ አርጌ። እሱም አሁንም አቁላለዋለሁኝ። እንደምታዩት በጣም ተቁላልቷል። ዘይቱ ወደ ላይ ወጥቷል። በጣም ያምራል። አሁን ለመጨረሻ የሚበቃኝን ትኩስ ውሃ ጨምርበታለሁኝ። ትንሽ ወፈር እንዲል ነው የፈለኩት። ውሃውን አላበዛበትም። እሱም ትንሽ ለተወሰነ ሰዓት ካቁላላሁት በኋላ ያጣኩትን የዶሮ ስጋ ጨምራለሁኝ። እሱም በማውል እንደዚህ ሰንጠቅ እያረኩኝ እጨምረዋለሁኝ። ከስልሱ ጋር በደንብ አድርጎ በቀላሉ ይዋሃድልናል። የዶሮውን ስጋ ቀስ አድርጌ ከስልሱ ጋር እንደዚህ አዋህደዋለሁኝ። መከለሻ፣ ነጭ አዝሙድ እና ቅቤ እጨምራለሁኝ። እሱም በደንብ አድርጌ አዋህደዋለሁኝ። አሁን ስጋ እየበሰለ ነው። ሽታውንም መልኩንም ጣዕሙንም በጣም ያምራል። በጣም ይጣፍጣል። በጣም ቆንጅዬ ዶሮ ነው የሰራሁት። ቴክስቸሩም እንደምፈልገውን ይሆነልኝ። በደንብ መረቃለው። ያው ነጭ ሽንኩርቱን በደንብ በዛ ስላረኩት እንደምፈልገው ነው ይሆነልኝ። ያው እንደዚህ ቀዝቅዟል። ከዛ 12 እንቁላል እንደዚህ በመሃሉ ሰንጠቅ እያረኩኝ ጨመርኩኝ። እሱን ወጡ እስከሚቀዘቅዝ ድረስ እንቁላሉ ከስልሱ ጋር ይዋሃዳል። የስልሱን ጣዕም ይይዝልናል ማለት ነው። ያው እንቁላሉም ያው የዶሮውን ጣዕም ይዛል። የሚጣፍጥ እንቁላል ይሆናል። ይህንን የዶሮ ወጥ ሰራ በጣም ነበር እንጂ ያረኩት። ሞር ደግሞ እንደምፈልገው ስለሆነልኝ በጣም ነው ደስ ያለኝ። ኢንጆይ አድርጌዋለሁኝ። ቴንክ ዩ ፎር ዋቺንግ ባይ